ሰላም ጤና ይስጥልን። እንደምን አላችሁ? ለምድራችን ሰላም፣ ለሀገራችን ሰላም ይሁን። ይህ ዘውትር ለእናንተ በዚህ ሰዓት የሚቀርበው የፍቅር ቅኝታችን የትረካ ፕሮግራማችን ከትረካው ጋር አብራችሁን እንድትቆዩ በትህትና እየጠየቅን ጽናት ክፍል 2 የትረካ ርዕስን ይዘን ዛሬ ተገኝተናል። በመጨረሻም አሪፍ ሐሳቦችና ጥያቄዎች ስለሚኖሩ ታሪኩን እስከ መጨረሻው አድምጣችሁ ሐሳባችሁን በኮሜንት ሴክሽን ላይ እንድታስቀምጡ ስንል በትህትናና በአክብሮት እንጠይቃለን። የፕሮግራሙ አዘጋጅና አቅራቢ እኔ ሙሉቀን ሻፊ ነኝ። አብራችሁን ቆዩን። የሆነው ሆነና ለጽናት ክርስትና ቀን ጠዋት የድግሱን ብር ውሽማሽ ነው የሰጠሽ ብሎ ሊለክፋት መጣ። እናትየውም ሁሌ መልሳት አትሰጠውም። የሕይወቷን ምዕራፍ በትንሿ ልጇ ጽናት ብላ ሰይመዋለች። በዚህ መሠረት የመጨረሻ ልጇ ስም ሴት ከሆነች ጽናት እላታለሁ ብላ አባ ስለነበረ ስትወልድ ሴት ልጅ ወለደች። ይህችም ልጅ ለሕይወቴ ጽናት ናት፣ አንቺም በሕይወቴ አቆይቶኝ እንደወልድሽ ስለ ጸለይኩ ነው በጸሎቴ አልኩሽ ብላ ለበጸሎት ይህንን የነገረችው ገና በእርግዝና ሰዓት ነበር። በጸሎት በሳል ጭንቅላት ስላላት እናታቸው ሲከፋትም ስትደሰትም የምታማክረው ለበጸሎት ነው። የጽናት ክርስትና በዓል አክብረው ጨረሱ። አመሻሽ ላይ በመጠጥ ራሱን የሳተው አባታቸው እናትየውን ይመጣና በተጎረዳደፈ አንደበቱ በቆመበት እየተንገዳገደ ስሚ አንቺ ቆይ እንዴት ተበድለሽ ትደግሻለሽ? ውይ ማለቴ ከውሽማሽ ተቀብለሽ ለነገሩ ለልጅሽ ያልሆነ ብር ይህቺም ደግሞ ከሱ ነው የወለድሻት አደል? እሱ ይሁንና ይህንን ውበትሽን ለማውጣት ጥረትሽ ተሳክቶልሻል። ወንድም አሽኮርመምስ ችለሽዋል። እናታቸው ዓለም ፀሐይ ምንም ትንፋሽ ሳታወጣ ጥበብ አብዝቶ የሰጠው ሰዓሊ የሳለው የሚመስለው ውብ እና ትልልቅ ዓይኖቿን እያንከራተተች ታየው ጀመር። እናታቸው ዓለም ፀሐይ እንደ ስሟ ፀሐይ ናት። ውበቷን ማንም ሊከድነው አይችልም። ውበቷ ከደም ግባቷ ጋር ያደላት ውበቷ ከደም ግባቷ ጋር ያደላት ቁመቷ መለሎ፣ ሰውነቷ ለመንካት የሚያሳሳ የእግሯና የእጇ ውበት፣ የፀጉሯ እርዝመትና ጥቁረት ተደፍቶ በራሱ ወንድን ለማማለል በቂ ነው። በዛ ላይ ጸባዩዋ፣ ትህትናዋ እና ድምጿ ውብ ነው። ነገር ግን ከትዳር ውጪ ወደ ውጪ ያለች እመቤት ናት። አባትየው ከጭክቱ መልስ ስላልሰጠችው በመናደድ ጠረጴዛው ላይ ተቀምጦ በነበረው ቢላ አንስቶ ፊት ለፊት በፍዘት ከምታየው ውብ ሚስቱ ዓለም ፀሐይ ላይ የልጆቹ እናት ላይ የያዘውን ቢላ በረዥሙና ቀዩ አንገቱ ላይ ሰካው። ይህንን ተደብቃ ስታይ የነበረችው በጸሎት በሕፃን አእምሮዋ ያለ አቅሟ ማየት የሌለባትን ያየችው በጸሎት ጩኸቷን አቀለጠችው። ጎረቤት ተሰበሰበ። አባታቸው ራሱንም ጎረቤቶቹን መጥተው ከመያዙ በፊት ራሱን አንገቱ ላይ ወግቶ ራሱን አጠፋ። ጎረቤቶች በሩን በርግደው ገቡ። ጽናት መኝታ ቤት ሆና ይህንን ክስተት አይታ የገባት ይመስላል። እርር ማለቷን ቀጠለች። ግን ከበጸሎት ውጪ ማንም ልብ አላለም። በጸሎት ከተደበቀችበት ሶፋ ሮጣ ወደ እህቷ ሄደች። ከእህቷ ጋር አልጋ ላይም ወጥታ ጭብጥ ብላ ተቀመጠች። ማልቀስ ጀመረች። ጽናት አልቅሳ አቅሟን ስታጣ ዝም አለች። ትዕግስት ግን ተንቀጠቀጠች። በዚህ መልክ ነበር ወላጅ አልባ የሆኑት። ከዛም በጎረቤት ጥሪ መሰረት ፖሊሶች መጡ። በንጋታው ፖሊሶች በጸሎትን ፖሊስ ጣቢያ ወስደው በሕፃን ሳይካትሪስት የተፈጠረውን እንድትናገር አደረጓት። ያንን ቀን የተሰማትን ነገር መግለጽም መርሳትም አትችልም። ላይጠፋ በሕሊናዋ ተቀርጿል። የእናታቸውን ስለት ካለፈ በኋላ
የእናታቸው ሰልስት ካለፈ በኋላ የአባታቸው እህት ጓዟን ጠቅልላ ገባች። ይህቺ አክስታቸው ባልም ሆነ ልጅ እንዲሁም ፈላጊ ወንድ የላትም። ጸባዩዋ በጣም አስቸጋሪ ስለሆነ ቤታቸው ገብታ አብራቸው መኖር ስትጀምር የበጸሎትና የጽናት ሕይወት ሲኦል ሆነ። አባትና እናታቸውን ሙሉ ንብረታቸውን በልጆቻቸው ያረጉት ጽናት ከተወለደች ከሳምንት በኋላ ነው። ይህንን ንብረት ልጆቻቸው 18 ዓመት ከሞላቸው ሙሉ ንብረታቸውን እንዲወርሱ የሚል ውል ነው። በእርግጥም ሀብታም አይደሉም። በስማቸው አንድ ቤት ብቻ ነው የነበራቸው። አባታቸው ነው ይህንን ያደረገው። አክስታቸው እናትና አባታቸው ያወረሷቸውን ውርስ አሳዳጊ ነኝ በማለት ልትወርስ ብትጥርም ችሎቱ ውሳኔውን ውድቅ አድርጎባታል። የአክስታቸው ስም ድንቄ ይባላል። ጽናት ካደገች በኋላ ሁለቱንም ማሰቃየት ጀመረች። ይህንን ያዩ ተከራይ የነበሩት የዕድሜ ባለጸጋ አክስታቸውን ከሰው በፍርድ ቤት ክርክር ከዛ ቤት አስወጧት። ይህንን ሲያደርጉ የሰፈሩ ሰው ለምስክርነት ቀርበው ነበር። ያኔ በጸሎት 10 ዓመቷ፣ ጽናት ደግሞ 5 ዓመታቸው ነበር። ከዛም ከእኒህ የዕድሜ ባለጸጋ ጋር መኖር ጀመሩ። በጸሎት አክስታቸው ያስቋረጠቻቸውን ትምህርት አስቀጥላ ከ2 ዓመት በኋላ ጽናት ከቆሎ ትምህርት ቤት አስወጥታ 1ኛ ክፍል አስገባቻት። ሁለቱም ትምህርታቸውን በስርዓቱ መማር ጀመሩ። ከቀናት በኋላ የዕድሜ ባለጸጋዋ ሴት በእርጅና እቤት መዋል ጀመረች። የጡረታ ብራቸውም ምክንያቱ ባልታወቀ ጉዳይ ተቋረጠ። ከዛም ሂሩት ከትምህርት ቤት ስትመለስ በዳቦ የሚሰሩ ምግቦችን እየሸጠች መተዳደር ጀመሩ። እንዲህ እየኖሩ እኒህ የዕድሜ ባለጸጋ በህመም አልጋ ላይ ዋሉ። እሳቸው ለማሳከም ቤታቸውን መሸጥ ቢፈልጉም 18 ዓመት ስላልሞላቸው መሸጥ አልቻሉም። በዚህ ምክንያት ዕቃቸውን ጥቂት አስቀርተው ሸጡ። ቤታቸውንም አከራይተው እነሱ የጭቃ ቤት ተከራዩ። እነ ጽናት ከዛን ቀን ጀምሮ በጭቃ ቤታቸው ኑሮን ተያያዙ። የሚኖሩበት ቤት ላየው ተመልካች ሕፃናት ለጨዋታ ብለው እንደነገሩ የሰሩት የመጫወቻ ቤት ይመስላል። የጽናት ታላቅ እህት በጸሎትም የዕድሜ ባለጸጋዋንና ጽናትን መንከባከብ ጀመረች። ከትምህርት ቤት ከቤት ወደ ሥራ፣ ከሥራ ወደ ጥናትና እህቷን እና የዕድሜ ባለጸጋዋን መንከባከብ የቀን ተቀን ሥራዋ አደረገች። የምትሠራው ሥራ ቀለል ያለ ምግቦችን በመዘፍዘፊያ እያዞሩ መሸጥ ነው። መኖሪያ ስፍራቸው ሴተኛ ዳሪ፣ ዱርዬና የጎዳና ተዳዳሪ ይበዙበታል። በጸሎትና ጽናት ሁልጊዜም ፊታቸው ላይ ሻርብ ሳይጠቀልሉ አይወጡም። ከላይ አይናቸውን ምንም የማይታይ ግልጽ ያልሆነ የሚመስል ልብስ በጣም የተንጎራደደ ግን ደግሞ የጸዳ ነው። ቤታቸውን አከራይተው እነዚህ መረጋጋት፣ ዝምታና ራስን ማዳመጥ ከማይችሉበት ሰፈር ከገቡ በኋላ ነው መሸፈን የጀመሩት። ውድ የፕሮግራማችን አድማጮቻችን በነ ጽናት ታሪክ ውስጥ ብዙ በራሳችን ሕይወት ውስጥ ማየት የምንችላቸው ብዙ ነገሮችን ታዝበን አይተን ሰምተን እንዲሁም በቁጭት ተናደን ያልናቸው ሐሳቦች ይኖራሉ። ታዲያ ለእናንተ መልስ ይሆን ዘንድ ያዘጋጀነው አሪፍ ጥያቄዎች አሉን። እነ ጽናት ቤታቸውን ለመሸጥ ማሰባቸው ተገቢ ነው ብላችሁ ታስባላችሁን? ሐሳባችሁን በኮሜንት ሴክሽን አጋሩን። በሁለተኛ ደረጃ ደግሞ በነ ጽናት ቦታ ብትሆኑ ምን ታደርጉ ነበር? ሐሳባችሁን እንደተለመደው በኮሜንት ሴክሽናችን ላይ አስቀምጡ። ይህ የኛ ፕሮግራም ከወደዳችሁት ቻናላችንን ሰብስክራይብ በማድረግ ላይክ በማድረግ ቤተሰብ እንዲሆኑ ስንል እንጠይቃለን። በቀጣይ ፕሮግራም እስክንገናኝ ለሀገራችን ሰላም፣ ለምድራችን ሰላም ይሁን። ቸርን ሰንብት።